መተናል። አቧራ ለባሺ የመኪና የማያ አቧራ ለባሺ የአቤሉ ታሪክ ዓለም ገና ነሽ። ሙገሳዊ ቅርብኝ ዛሬ ጥሩ የሆነ ታሪክ ይዤላችሁ መጥቻለሁ። ሐሰን ኢንጃሞ በጉራጌዎች ልብ ውስጥ ተቀብሮ የቀረው ጀግና ስለሱ ነው የምናወራው። ሐሰን ኢንጃሞ በ18ኛው ክፍለ ዘመን የነበረ ሰው ሲሆን ይህ ሰው እናቱ ቀቤና ማህበረሰብ ከሆነች ሴት ከአባቱ ደግሞ ዋልገሙ ማለትም የሃዲያና የቀቤና መሪ የነበረ ሰው ነው። ይህ ሰው ዋልገሙ የሚባለው ማለት ነው። ከሱ የተወለደ ልጅ ነው እና ይህ ሰው የቀቤናን ማህበረሰብ አልፎም አካባቢዎቿን የመተዳደሪያ ደንባቸው ማለትም ኦጊያት የሚባለውን እሱን ቀርጿል ተብሎ ይታሰባል። በሸሪዓ ህግ መሰረት ከሱ እንዳይወጣ ውልፍች ዝንፍ እንዳይል አድርጎ ቀርጿል ተብሎ ይታሰባል። ከዚህም በተጨማሪ ሐሰን ኢንጃሞ በሚኒሊክ ካመጹባቸው ሰዎች አንዱ እሱ ነው። ሚኒሊክን ናገኔ ከኔጋ ግባ አብረን እንሁን ዩኒፋይድ እንሁን ሲለው ወደዛ ሄድልኝ በማለት ሐሰን ኢንጃሞ ጦር ገጠመ። ሚኒሊክም የዋዛ አይደለም። ጀነራሉን ራስ ጎበና ልኮ ጠብሶ ደፈጫጭቶ ለቀቃቸው። ከዛም ዩኒፋይድ አደረጋቸው። ከዚህም በተጨማሪ ሐሰን ኢንጃሞ ማህዲስት ማለት የሱዳን ሪቮሉሽን ነው። ከነሱ ኢንፍሉዌንስድ ሆኗል ወይም በእነሱ ተስቧል። ይሄ ካሊፌት በሚባለው የአገዛዝ መንገድ ተስቧል ይባላል። በአጠቃላይ ሐሰን ኢንጃሞ የሞተው እንዲህ ዝም ብሎ እንደተራሰው አይደለም። አባቴ ይሄ ሰውዬ ማለት ነው ከጀርባው ቆሞ አያዋጋም። ወደፊት ወጥቶ እያራገጠ ነው የሚያዋጋው ማለት ነው። በጦርነት ፈረሱ ላይ እንደምታዩት ቁጭ ብሎ ነው የሞተው ተወግቶ ማለት ነው። ለጀግናው ይሄን ያህል ከነገርኳችሁ ይበቃችኋል። ፎሎ እንዳት እያረጋችሁ